promoting gender equality, quality education, climate action, and economic development. በከፍተኛ ፉክክር ሲጠበቅ የነበረው የሚስ ወርልድ ኢትዮጵያም የቁንጅና ውድድር አሸናፊዋን በይፋ አሳውቋል። ለፍጻሜ ከደረሱ 50 ውብና ብቁ ቆነጃጅት ጋር ከፍተኛ ፉክክር ስታደርግ የቆየችው ሞዴል ሩት ይርጋለም ተቀናቃኞቿን በማሸነፍ የዘንድሮውን የክብር ዘውድ መድፋት ችላለች። የሩት ይርጋለም ከውጫዊ ውበትን ባሻገር በውስጥ ጥልቅ ማህበራዊ መልእክትና የሴቶችን መብት የማስከበር ዓላማን ያነገበ ነው። ለዚህም ማሳያ የሚሆነው ለውድድር ዓላማ ቢዩቲ ዊዝ ኤ ፐርፐስ ያቀረበችውና በእውነተኛ የህይወት ታሪኳ ላይ የተመሰረተው አጭር የቪዲዮ ፕሮጀክት ነው። ተስፋ ሆፕ በሚል ርዕስ የተሰራው ይህ አጭር ፊልም አንዲት ወጣት የስራ ዕድል አገኘው ብላ በደስታ ወደ ተጠራችበት ቦታ ስትሄድ የደረሰባትን አሰቃቂ የስነ ልቦና ጫናና ትንኮሳ ቁልጭ አድርጎ ያሳያል። በቪዲዮው ላይ እንደምንመለከተው ወጣቷ ለዚህ ስራ ትክክለኛዋ ሰው አንቺ ነሽ፣ ነገ ወደ ሱቄ ነይ የሚል የስራ ጥሪ አጭር የጽሁፍ መልእክት ይደርሳታል። በማግስቱ በሙሉ ተስፋ ወደ ተባለችው መጋዘን በማምራት ምርቶችን በስልኳ ፎቶ እያነሳች ስራዋን ትጀምራለች። ሆኖም ባልተጠበቀችው ሁኔታ አንድ ግለሰብ ከጀርባ መጥቶ ትከሻዋን በመያዝ ትንኮሳ ሲፈጽምባት በከፍተኛ ድንጋጤና ፍርሃት ስትሸሽ እናያለን። በመጨረሻም መንገድ ላይ ተቀምጣ ስታለቅስ እኛ የማንም መጠቀሚያ አይደለንም፣ እንዲሁም ብቻሽን አይደለሽም የሚል ጠንካራ ማህበራዊ መልእክት ያስተላልፋል። ሞዴል ሩት ዘውዷን ከመድፋቷ በፊት ይህንን ቪዲዮ አስመልክቶ የህይወቷን እውነት ለዓለም እንዲህ ስትል አካፍላለች። የአጭር ፊልም በህይወቴ ታፍነው ከቀሩት በርካታ ምዕራፎች ውስጥ አንዱን እውነት ብቻ የሚያሳይ ነው። እንደ ሚስ ወርልድ ኢትዮጵያ ተወዳዳሪነቴ ወደፊት የምራመደው በተስፋ ብቻ ሳይሆን ያልተነገሩ ታሪኮችን ክብደት ተሸክሜም ጭምር ነው። ከአንድ የተስፋ ጥሪ በኋላ ፍርሃት ቢገጥመኝም እኔ ግን ለመታገል መርጫለሁ። በሴቶች ማብቃትና በወጣቶች ልማት ላይ የተመሰረተው ይህ ፕሮጀክቴ ስለ እኔ ብቻ ሳይሆን ድምጿ ስለታፈነባት እያንዳንዷ ሴት እንዲሁም መደበኛ ህይወት ለመምራት እና ሰርቶ ለማደግ ህልም ስላለው እያንዳንዱ ወጣት ነው። ዝምታን በመስመር ከፍ እንላለን፣ እርስ በርሳችን በመተጋገዝም እናድጋለን። የኔ ታሪክ ቦታ አለው፣ የእናንተም እንደዚሁ። ይህች ወጣት ሞዴል ያሳየችው ድፍረትና ያነሳችው አሳሳቢ የሴቶች የስራ ቦታ ትንኮሳ ጉዳይ የዘንድሮን የሚስ ወርልድ ኢትዮጵያ ውድድር የተለየ ክብረት እንዲኖረው አድርጎታል። ሩት ይርጋለም በቀጣይ ኢትዮጵያን በመወከል በዓለም አቀፍ የሚስ ወርልድ መድረክ ላይ ሀገሯን የምታስጠራ ይሆናል። መልካም እድል ከወዲሁ እንመኛለን። ይህ መልእክት ለሌሎች እንዲዳረስ ላይክ እና ኮሜንት ሼር አድርጉ። አዳዲሶች ሰብስክራይብ በማድረግ እንደዚህ አይነት ወቅታዊና ግልጽ የሆኑ መረጃዎች እንዲደርሷችሁ አድርጉ። የደወል ምልክቷን መጫን እንዳትረሱ። መልካም ጊዜ፣ መልካም ቆይታ።